ሰላም ጤና ይስጥልኝ የተወደዳችሁ ቤተሰቦች። እንግዲህ አሁን የምንገኘው ወደ ዱከም ጠዴቻ ደብረ በዊ መድኃኔ ዓለም ቤተክርስቲያን ለመሄድ ገና ዳገቱን አንድ ብለን እንደጀመርን የተወሰነ ሜትር ተራምደን በጎን በቀኝ በኩል ታጥፈን ስንገባ የምናገኘው ሰፈር አለ። ኦልሞስት የኢትዮ ጅቡቲ ምድር ባቡር ድርጅት የባቡር መጓጓዣ ሀዲዱ ጋር ከመድረሳችን በፊት ሀዲዱን እንደምታዩት በዚህ በጎን በኩል ከጀርባ ነው የምናየው። ሀዲዱን ከማቋረጣችን በፊት በቀኝ በኩል የሚገኙ ሰፈሮች አሉ። እዛ ሰፈር ከፍታ ቦታ ላይ ቆሜ ነው ያለሁት። አሁን ብዙ የከተማውን ፓርት ወደ ታች በሩቁ ሊያሳይ የሚችል ቦታ ላይ ነው ያለሁትና እዚህ ጋር የተገኘሁበት ምክንያት 30 ዓመት ወደ ኋላ ተጉዤ የማስታውሳችሁ ታሪክ አለ። እዚህ ሰፈር 1987 እና 86 ዓመተ ምህረት አካባቢ ጣሊያን የቀበረው ወርቅ አለ ይባላል። በጭምጭምታ ደግሞ መሳሪያም ነው የጦር መሳሪያም ነው ይባላልና እሱን ለማውጣት በሚል አንድ የአረብ ክልል ሰውዬ ስሙን አላስታውሰውም። የአረብ ክልል ሰውዬ እንግዲህ ብዛት አረብ ሀገራት አካባቢ ያሉ ሰዎች የሚያደርጉትን አለባበስ ነው። ልብሱም ትከሻው አካባቢ ስካርፕ ያደርጋል፣ ከላይም የሚጠመጥሙ ጥምጣም አለና የአረብ ክልል ሰውዬ ክሮች አደራይቶ በስሩ ብዙ ሰራተኞችን አዘጋጅቶ ቤክስ መኪና ይዞ በየቀኑ እዚህ ሰፈር እየተመላለሰ የሚያስቆፍረው እሱ ነበር። በጥልቀት ያለው ጉድጓድ ይቆፈር ነበር እና ብዙ ክሩ በስሩ አደራይቶ ወርቅ ማውጣት ሙከራ ይደረግ ነበር እና ግማሹ ወርቁ ተገኘ ይላል፣ ግማሹ የታሰረበት ሰንሰለት ተገኘ ይላል፣ ግማሾቹ ሳጥኖቹ ጋር ደርሰው ሳጥኑ አልከፈት አላቸው ይላል እና የወርቅ ማውጣት ሙከራ ይደረግ ነበር። ለረጅም ጊዜ ተቆፍሯል። በየቀኑ ሰራተኞች ይዞ ይመላለሳል። ሰራተኞቹ ከዚህ ከተማ ነው የተቀጠሩት። እሱ መኪና ይዞ እየተመላለሰ ያስቆፍር ነበርና መጨረሻ ላይ ይሄ ወርቅ ይገኝ አይገኝ ወይስ መሳሪያ ነው ይገኝ አይገኝ ግልጽ የተደረገ ነገር የለም። ግን ለረጅም ጊዜ ተመላልሶ ያስቆፍር ነበር። በልጅነታችን እኛ በቃ ሳጥኑ ጋር ደርሰውበታል። ቁልፉ አልከፈታላችሁ። ያው መቼስ ጣሊያንን አግዝፈን ነው የምናየው። ጣሊያን የቀረቀረው ነገር እንዴት ይከፈታል? ብረቱም ቢያላቸው ካቴናው ላይ ደርሰውበት ነበረ ምናምን ነገር ይባላል። በቃ እዚህ አካባቢና መጨረሻው አልታወቀም። ይዘው ይሂዱ፣ ሰልችቷቸው አቋርጠው ይሂዱ እና እንደው በዚህ አጋጣሚ ነው የምታስታውሱ ሰዎች ሰራተኛ ሆናችሁ እዚህ የሰራችሁም ልትሆኑ ይችላላችሁ፣ እዚህ ሰፈር የነበራችሁ እስቲ ኮመንት ላይ ሐሳባችሁን ስጡኝ። ስለዛ ወርቅ ተገኝቷል ወይስ መሳሪያ ተገኝቷል ወይስ ሰልችቷቸው ነው አቋርጠው የሄዱት? እስቲ ትዝ የሚላችሁ ትውስታችሁን አጋሩን። በብቸኝነት መቼስ በዱከም ከተማ ላይ የወርቅ ማውጣት ሙከራ የማዕድን ማውጣት ሙከራ የተደረገው እዚህ ሰፈር ላይ ነው። በእርግጥ የተፈጥሮ አይደለም። ይሄ ከመሬት ተቆፍሮ እንደነ ሻኪሱ እንደነ ዲማ እንደነ ማነው ዛሪማ ምናምን በተፈጥሮ ከመሬት ውስጥ የሚወጣ የወርቅ ማዕድን አይደለም። ግን ጣሊያን የቀበረው ወርቅ ነበረ ይባል ነበር። ግማሹ ደግሞ ጭምጭምታ የጦር መሳሪያ ነው የሚል ነበርና የሆነ የአረብ ክልል ሰውዬ እየመጣ ያስቆፍር ነበር በስሩ ሰራተኞችን አደራይቶ የወርቅ ማውጣት ሙከራ የተደረገበት ሰፈር ነው። አሁን የምታዩት ብዙ መኖሪያ ቤቶች ተሰርተዋል። ከተማውንም ከዚህ ጋር ወለል ብሎ ብዙ ቤቶች ይታያሉ። በፊት ልም ያለ ማሳ ነበር የሚታየው። ያው ከተማዋ ዋን ዌይ መሆኗ ይታወቃል ያኔ። አሁን ግን ብዙ የከተማውን ከዚህ ጋር የምናይበት የሚገርም ቪው ያለበት ሰፈር ሆኗል። ዝም ብሎ እንኳን ጥላ ሲሆን እሁድ ማታ፣ ቅዳሜ ማታ ሰው እዚህ ጋር መጥቶ ቁጭ ቢል ደስ ይላል። ከተማውን እንደ ልቡ ከላይ ያየ የሚደሰትበት ቦታ ነው ቦታው። ግን በቃ በታሪክ የሚታወሰው የወርቅ ማውጣት ሙከራ የተደረገበት ሰፈር ነበር ይሄ ሰፈርና እስቲ ስለዚህ ሰፈር ትውስታችሁን አጋሩኝ። እስቲ የምታስታውሱ ሰዎች ያ ወርቅ ተገኝቶም ከሆነ ድርሻችንን ከቆየም በኋላ እስቲ እንጠይቅ። ሰልችቶትቶም ይሁን እስቲ ትውስታችሁን አጋሩኝ የምታስታውሱ ሰዎች።